ውድ የዝግጅታችን ተከታታዮች እንደምን ሰንብታችኋል? ይህ በየሳምንቱ ወደ እናንተ ተዘጋጅቶ የሚቀርብላችሁ የጂኤንቢ ሚኒስትሪ የሚዲያ አገልግሎት ነው። በዚህ አገልግሎት የእግዚአብሔርን ቃል መሰረት ያደረጉና በተለያዩ ርዕሶች ዙሪያ ለመንፈሳዊ ሕይወታችን ጠቃሚ የሆኑ እውነታዎች እንወያይባቸዋለን። ከባለፉት ረዘም ላሉ ሳምንታት ጀምሮ በአንድ ርዕሰ ጉዳይ ላይ እየተወያየን እንደነበር ታስታውሳላችሁ። የዚህ የሚዲያ አገልግሎታችን የዘወትር ተከታታዮቻችን ሁሉ ይህን ትረዳላችሁ። ዛሬም ከዛው ርዕሰ ጉዳያችን ሳንወጣ ቀጣዩን ሐሳብ የምንወያይበት ሲሆን ከዚሁ መሰናዷችን ጋር የዝማሬና የጸሎት ጊዜም ይኖረናል። ከዛ በፊት አስቀድመን እንጸልይ። እግዚአብሔር የዘላለም አምላክ ሆይ በየሳምንቱ በቃልህ ወደኛ እየመጣ ልናውቅ የተገባንን እያሳወቅከን የምትመክረንን ምክር እንድንቀበል በጸጋህ እየረዳህን ስለሆነ እናመሰግንሃለን። ለዛሬም የተመደበልን ያንተ መልእክት ለልባችን እንዲደርስ ልባችን እንድትከፍት አእምሯችን እንድትሰበስብ በማስተዋል እንድንሰማ እንድንጠቀምበት ይሁን። ጊዜያችን ሁሉ አንተ ባርክ። ለሚሰሙት ሁሉ ጸጋ ይብዛ። እኛንም ደግሞ እርዳን በጌታ በኢየሱስ ስም አሜን። ዛሬ ከምንነጋገርበት ርዕሰ ጉዳያችን ጋር የሚሄድና ለምንወያይበትም ሐሳብ አስቀድሞ የልብ መዘጋጀትን እንዲሰጠን አንድ ዝማሬ በማቅረብ እንጀምራለን። ዝማሬው መድኃኔ ይገርመኛል የተሰኘ ዝማሬ ነው። ለመሆኑ ስንቶቻችሁ መዳናችሁ ይገርማችኋል? ከዝማሬው ጋር አብራችሁን በመዘመር ምላሽን እንድትሰጡ እንጋብዛችኋለን። አሁን ወደ ዝማሬው አገልግሎት። የአምላኬ ምሕረት መገለጫ ነኝ፣ በመስቀሉ ቃል በታሪክ ተወለድኩኝ። ታሪክ እኮ አለኝ አገር ያወቀው፣ እጽፍ አለቀ ምሁር እንኳን ያልናቀው። በዋጋ የገዛኝ ደሙን አፍስሶ ክብር እያለው የውርደት ሥጋ ለብሶ ሕይወት የሰጠኝ ከሰማይ ወርዶ ጌታ ኢየሱስ ነው ከሞት ያዳነኝ ወርዶ። መዳኔ ይገርመኛል መዳኔ ከጠላቴ፣ እጁ መዳፍ ማምለጤ መትረፏ ሕይወቴ። በምድር ያለው የሰማይ ወራሽ መሆኔ፣ የዘላለም ሕይወት ሳገኝ አረፍ በጎኔ። አከብረዋለሁ የማዳኑን ኃይል፣ ለእኔ ደካማው ታላቅ ፍቅሩን ገልጧል። ሁሌ ያወራለሁ ፍጥረትም ይስማ፣ ላዳነኝ ጌታ ይኸው መዝሙር ላሰማ። በዘላለም ሕይወት የማያምን በጌታ በኢየሱስ አምኖ የማይድን በቁሙ የሞተ ምስኪን ወገኔ ቢቀበል ይሻላል ልክ እንደ እኔ። አልተለወጠም የድሮ እምነቴ፣ ከአባቶቻችን የመጣው ሃይማኖቴ። መጤም አይደለም በቅርቡ የመጣ፣ ከፍጥረት በፊት ነው ከላይ ካብ የወጣ። ስለፋ ነበር ደጁን ፍለጋ፣ ለመግባት ብዬ መንግሥተ ሰማዩ ጋር። ሲለኝ ኢየሱስ በሩ እኮ እኔ ነኝ፣ አመንኩ ስለው ወደ ውስጠኛ አስገባኝ። መዳኔ ይገርመኛል መዳኔ ከጠላቴ፣ እጁ መዳፍ ማምለጤ መትረፏ ሕይወቴ። በምድር ያለው የሰማይ ወራሽ መሆኔ፣ የዘላለም ሕይወት ሳገኝ አረፍ በጎኔ። አከብረዋለሁ የማዳኑን ኃይል፣ ለእኔ ደካማው ታላቅ ፍቅሩን ገልጧል። ሁሌ ያወራለሁ ፍጥረትም ይስማ፣ ላዳነኝ ጌታ ይኸው መዝሙር ላሰማ። በዘላለም ሕይወት የማያምን በጌታ በኢየሱስ አምኖ የማይድን በቁሙ የሞተ ምስኪን ወገኔ ቢቀበል ይሻላል ልክ እንደ እኔ። በገንዘብ አይደል እኔ ገዛሁት፣ እንደው በነፃ በጸጋው አገኘሁት። የመግዣ ዋጋ ይወደድ ነበር ከያዝኩት ሰላም ደስታ ጋር ሲወዳደር። ሰው ሲያወራ ስለዚህ እምነት በጣም ያምታታል የሰማሁት ያውሸት። እውነትም ሕይወት መንገድ የሆነው አረጋግጦኛል ወደ ውስጤ ሳስገባው። መዳኔ ይገርመኛል መዳኔ
በጌታ በኢየሱስ አምኖ የማይድን በቁሙ የሞተ ምስኪን ወገኔ ቢቀበል ይሻላል ልክ እንደ እኔ በዚህ በደጋ እድሜ ታስሬ እንደፈለኩኝ ወዲያ በርሬ ሳጨርስ ያፍላ ስሜት መግደል ሃይማኖት ከያዝ ተስሪ መስለኝ ነበር ይቅርብኝ እያል ነገ ይደርሳል ሞት ከደጃፌ ለካ ቆሞ ያደባል ዛሬ ነው ቀኑ የመዳን ሰዓት ኢየሱስ ወስን ጌታም ነፍሴን አዳናት መዳን ይገርመኛል መዳን ከጠላቴ እጁ መዳፍ ማምለጤ መትረፏ ሕይወቴ በምድር ያለው የሰማይ ወራሽ በጎኔ የዘላለም ሕይወት ሳገኝ አረፍ በጎኔ አከብረዋለሁ የማዳኑን ኃይል ለኔ ደካማ ታላቅ ፍቅሩን ገልጧል ሁሌ አወራለሁ ፍጥረትም ይስማ ላዳነኝ ጌታ ይኸው መዝሙር ላሰማ በዘላለም ሕይወት የማያምን በጌታ በኢየሱስ አምኖ የማይድን በቁሙ የሞተ ምስኪን ወገኔ ቢቀበል ይሻላል ልክ እንደ እኔ ከኪሳራይወት ዛሬ ወጥቼ ከታሰርኩበት ሰንሰለት ተፈትቼ ደስታ ይሞላበት ያለ ሰቀቀን እኖራለሁኝ ይኸው ሁሌ ቀን በቀን መጽናት ጀመሩ ባልንጀሮቼ ሲያዩኝ በስራት የሁሉ ተፈትቼ እንደማልቀጥል ጠርጥረው ነበር ይኸው አለፈኝ ቀናት ዓመት ሲቆጠር መዳን ይገርመኛል መዳን ከጠላቴ እጁ መዳፍ ማምለጤ መትረፏ ሕይወቴ በምድር ያለው የሰማይ ወራሽ መሆኔ የዘላለም ሕይወት ሳገኝ አረፍ በጎኔ አከብረዋለሁ የማዳኑን ኃይል ለኔ ደካማ ታላቅ ፍቅሩን ገልጧል ሁሌ አወራለሁ ፍጥረትም ይስማ ላዳነኝ ጌታ ይኸው መዝሙር ላሰማ በዘላለም ሕይወት የማያምን በጌታ በኢየሱስ አምኖ የማይድን በቁሙ የሞተ ምስኪን ወገኔ ቢቀበል ይሻላል ልክ እንደ እኔ ያዳነኝ ጌታ ሕይወት የሰጠኝ በክብር ከላይ ታጅቦን ይመጣልኝ እኔን ሊወስደኝ ሊነጥቀኝ ካለ ጊዜው ተቃርቧል ገና ሩቅ አይደለም ፍጻሜ ያገኛል የሕይወት ጉዞዬ እዘጋጅ በደንብ ልቁም በዓላማዬ ተሰናድቼ እጠብቃለሁ ጌታዬን ባይኔ እንደማየው አምናለሁ መዳን ይገርመኛል መዳን ከጠላቴ እጁ መዳፍ ማምለጤ መትረፏ ሕይወቴ በምድር ያለው የሰማይ ወራሽ መሆኔ የዘላለም ሕይወት ሳገኝ አረፍ በጎኔ አከብረዋለሁ የማዳኑን ኃይል ለኔ ደካማ ታላቅ ፍቅሩን ገልጧል ሁሌ አወራለሁ ፍጥረትም ይስማ ላዳነኝ ጌታ ይኸው መዝሙር ላሰማ በዘላለም ሕይወት የማያምን በጌታ በኢየሱስ አምኖ የማይድን በቁሙ የሞተ ምስኪን ወገኔ ቢቀበል ይሻላል ልክ እንደ እኔ ስለነበረን የዝማሬ ጊዜ እግዚአብሔርን እጅግ አድርገን እናመሰግነዋለን። በዝማሬው ውስጥ እናንተም ምላሻችሁን አብራችሁን ከኛ ጋር እንደሰጣችሁ መዳናችን እጅግ አስደናቂና የሚገርም መሆኑን በእውነት እንደመሰከርን ተስፋ እናደርጋለን። ያዳነን ከሞት የታደገንን እግዚአብሔርን እጅግ አድርገን እናመሰግነዋለን። በፕሮግራማችን ጅማሬ ላይ እንዳስታወስናችሁ ከባለፉት ረዘም ላሉ ሳምንታት ጀምሮ በተከታታይ ስንወያይበት የነበረውን ርዕሰ ጉዳይ ዛሬም በሌላኛው ነጥብ ላይ እንወያያለን። ታስታውሱ እንደነበር ለጀመርነው ውይይታችን እንደመነሻ የሆነን በየትኛውም ጉዳይ ላይ ለምትጠይቁት መረጃን በመስጠት የዘመናችን አዲሱ የሰው ልጅ ዕውቀት የሆነው የኤአይ ቴክኖሎጂ ሲሆን እኛም ለዚህ ማንኛውንም መረጃን ለሚሰጠው ኤአይ አንድ ጥያቄን አቀረብንለት። ጥያቄውም
አንተ ሰይጣን ብትሆን ሰዎችን ከአምላካቸው ፈቃድና መንገድ እንዲለዩ ምን ታደርጋቸው ነበር ለሚለው ጥያቄያችን የኤአይ ምላሽ በተለያዩ የክፋት ስልቶቹ ሰዎችን ከአምላካቸው ፈቃድና መንገድ እንዴት አድርጎ እንደሚለያቸው ተወያይተናል። ዛሬ ታዲያ የምንመለከተው ከክፋት ስልቶቹ አንዱ የሆነውን ሲሆን ያ ሰዎች በኢየሱስ ክርስቶስ በኩል ብቻ የመዳን መንገድ ከመፈለግ ይልቅ ጥሩ ሰው መሆን ብቻ በራሱ በቂ ነው ብለው እንዲያምኑ በማድረግ የተጠቀመበትን ዘዴ እንዴት ስውርና አደገኛ የማታለያው መንገድ እንደሆነ ዛሬ እንወያያለን። ሰይጣን ሰዎች በእግዚአብሔር ጸጋ ከመታመን ይልቅ በራሳቸው በጎነትና መልካምነት እንዲታመኑ ያበረታታል። የእግዚአብሔር ቃል ግን በምሳሌ ምዕራፍ 14 ቁጥር 12 ላይ ሲናገር ለሰው ቅን የምትመስል መንገድ አለች፣ ፍጻሜዋ ግን የሞት መንገድ ነው ይላል። የፈለገውን አይነት መልካምና ቅን የምትመስል መንገድ ሁሉ ከእግዚአብሔር እስካልሆነች ድረስ ፍጻሜዋ ሞት መሆኑን ነው ይህ ቃል የሚያረጋግጥልን። ዛሬ ብዙ ሰዎች በየትኛውም ስፍራ ማለትም በቤታቸው ይሁን በሚሰሩበት እንዲሁም በሚዝናኑበት ቦታ እንኳን ንጹህ ሰው መሆናቸውን መልካም ሰው መሆናቸውን ለሌሎች አስረግጠው መናገር ይወዳሉ። ከዚህ የተነሳ ስማቸው በክፉ ሲነሳማ ሽንጣቸውን ይዘው ይከራከራሉ። ያጠፉት ነገር እንኳን ቢኖር ለመልካም አስበው እንደሆነ ይሟገታሉ እንጂ ፈጽመው ጥሩ ሰው መሆናቸውን ለማሳመን መከራከራቸውን አይተውም። መጽሐፍ ቅዱስ ስለዚህ አይነት ሰዎች ምን ይላል? በኤፌሶን ምዕራፍ 2 ከቁጥር 8 እስከ 10 ባለው ላይ እንደዚህ የሚል ቃል አለ። በእምነት በጸጋ ድናችኋልና ይህም የእግዚአብሔር ስጦታ ነው እንጂ ከእናንተ አይደለም፣ ማንም እንዳይመካ በሥራ አይደለም። ምክንያቱም እግዚአብሔር አስቀድሞ እንድንመላለስባቸው ያዘጋጀልንን መልካም የሆኑትን ሥራዎች እንድንሠራ በክርስቶስ ኢየሱስ የተፈጠርን የእግዚአብሔር እጅ ሥራዎች ነን ይላል። ሰይጣን ሰዎችን በክርስቶስ ብቻ የተሰራውን የእውነተኛ የማዳንን መንገድ ትተው በራሳቸው መልካም ማንነት ላይ ብቁ እንደሆኑ እንዲሰማቸው በማድረግ የዘላለም ሕይወትን ለማግኘት የተከፈለውን ዋጋ እንዲያቃልሉት የማድረጉን ሥራ የሚሰራበት አንዱ የክፋት ስልቱ ኃጢአትን የማቅለል እሳቤን በሰዎች ልቦና ውስጥ በመክተት ነው። ለምሳሌ አንድን ሰው አንተ ኃጢአተኛ እንደሆንክ ታውቃለህ ብላችሁ ብትጠይቁት ብዙ ሰው የሚለው ፈጥሮ የሚመልስላችሁ እንደዚህ ነው። ገድዬ አላውቅ፣ ሰርቄና ዋሽቼ አላውቅ፣ እንዲሁም የሰው ሚስት ነጥቄ አላውቅ፣ ታዲያ ኃጢአተኛ ነህ የምትለኝ ከየት አምጥተህ ነው ይሏችኋል። ነገር ግን መጽሐፍ ቅዱስ በሮሜ 3:23 ላይ ሁሉ ኃጢአትን ሰርተዋልና የእግዚአብሔርን ክብር ጎድሏቸዋል ይላል። የሰው ነፍስን አለማጥፋታችንን ብቻ በማሰብ ኃጢአተኛ አይደለሁም ብለን ማሰባችን ከንቱ ትምክህት ነው። የሰው መጨረሻ መልካም ሰው ነው የሚባለው ሳይቀር እንኳ ኃጢአተኛ እንደሆነ ነው መጽሐፍ ቅዱሳችን የሚያስተምረን። ምክንያቱም አሁን ባነበብኩላችሁ ጥቅስ ላይ ሁሉ ኃጢአትን ሰርተዋል በሚለው ቃል ውስጥ ሁላችንም ሁሉ በሚለው ቃላት ውስጥ ኃጢአተኞች ሆነን ተገኝተናል። ኃጢአትን የሰሩ ከእግዚአብሔር ክብር እንደሚጎድሉ ሁሉ የትኛው መልካም ተግባራችን ደግሞ ከጎደልንበት ክብሩ ሙሉ ሊያደርገን እንደማይችል ልናውቅ ይገባል። ለዚህ ነው አስቀድመን ባነበብነው በኤፌሶን ምዕራፍ 2 ቁጥር 8 ላይ በእምነት በጸጋ ድናችኋልና ይህም የእግዚአብሔር ስጦታ ነው እንጂ ከእናንተ አይደለም የሚለን። ይህ ከእናንተ አይደለም የሚለው ቃል ፈጽሞ ከየትኛው መልካምነታችን የተነሳ እንዳልሆነ ያረጋግጥልናል። ለገዛ ራሳችን መልካም ሰዎች መሆናችንን መመስከራችን ልክ የሆነ ነገር አይደለም። በምድር ያለን አባቶች ለልጆቻችን መልካም አባቶች እንደሆንን እናስባለን፣ እንናገርማለን። ነገር ግን ጌታ ኢየሱስ በማቴዎስ ወንጌል ምዕራፍ 7 ቁጥር 11 ላይ እንኪያስ እናንተ ክፎች ስትሆኑ ለልጆቻችሁ መልካም ስጦታ መስጠት ካወቃችሁ ብሎ ይናገራል። ለልጆቻችን በመናደርገው መልካም ስጦታ መልካም አባቶች እንደሆነ እናስባለን። ነገር ግን የልባችንን ክፋት
ክፉዎች እንደሆንን የእግዚአብሔር ዓይን አይቶናል። እንግዲህ ይህንን ሁሉ ማብራሪያ የምንሰጣችሁ ለራሳችን የሰጠነው የመልካምነት ማዕረጋችን የትም እንደማያደርሰንና በክርስቶስ ሞትና ትንሣኤ የተከፈለልንን የመዳን መንገድ ሰይጣን እንድናቃልለው እያደረገ ወደ ሞት ብዙዎቻችንን እየነዳ እንደሆነ እንድንነቃ ነው። ሰይጣን እኮ እኛም ብቻ አይደለም መልካም ሰዎች አስመስሎ የሚያሳየን፣ ራሱንም የብርሃን መልአክ አስመስሎ ማቅረብ ይችላል። በሁለተኛ ቆሮንቶስ ምዕራፍ 11 ቁጥር 14 ላይ ሰይጣን ራሱ የብርሃንን መልአክ እንዲመስል ራሱን ይለውጣልና የሚል ቃል አለ። ይህ ክፉ ራሱን እንደ መልካም እንደ ብርሃን መልአክ በመለወጥ ሰዎችን የሚያስታቸው ከሆነ አስባችሁታል? በዓለም ላይ ምን ያህል ሰዎችን እያሳተ እንደሆነ። ብዙ ሰዎችን በድርጊታቸው መልካም ሰዎች እንደሆኑ በማድረግ ውስጣቸው ግን ሙት እንደሆነ እንዳያስተውሉ ያደርጋቸዋል። ይህ እስካሁን ያነሳናቸው ነጥቦች በጣም ጥንቃቄ የሚፈልጉ ሚዛናዊነትንም የሚፈልጉ ነገሮች ናቸው። በይበልጥ ለኛ ማህበረሰብ መልካም ሥራ ማድረግንና በክርስቶስ የተደረገልንን ነገር ሚዛኑ ይጠፋብናል። አላዋህድ ነው። አዎ፣ ማንኛውም ሰው ጽድቅን የሚያገኘው በክርስቶስ ኢየሱስ በመስቀሉ ላይ በተሰራለት ሥራ ብቻ ነው። ይሄ በቃ የተደነገገ መጽሐፍ ቅዱስ ጥብቅ አድርጎ የሚያስተምረው እውነት ነው። ነገር ግን በዚህ መዳናችንን ባገኘንበት ሕይወት ላይ ደግሞ መልካምን ሥራ በማድረግ የክርስቶስን ፍቅር ለሌሎች እንገልጥበታለን። ጌታ ኢየሱስ ክርስቶስ ራሱ ሲናገር ተርቤ አላበላችሁኝም፣ ተጠምቼ አላጠጣችሁኝም፣ ታርዤ አላለበሳችሁኝም፣ ታስሬ አልጠየቃችሁኝም ሲላቸው የት አግኝተንህ ሲሉት ለነዚህ ለታናናሾቹ ለአንዱ የምታደርጉት ለእኔ እንዳደረጋችሁት ይቆጠራል። ስለዚህ እነዚህ መልካም ሥራዎች ከኛ ይጠበቃሉ። ነገር ግን በክርስቶስ ኢየሱስ በመስቀሉ ላይ የተሰራልን ሥራ የማያዳግም እኛን ሊያድነን የተዘጋጀ ያ እውነተኛ የሆነ አንድ የተከፈለልን ዋጋ ነው። ሰይጣን ታዲያ ምን ያደርገናል? ያንን በክርስቶስ የተከፈለልንን ዋጋ እሱ እውነት ከገባን ስለምናመልጠው ከመንግስቱ ስለምንወጣበት እኛን መልካም በማድረግ ብቻ እንድንጠመድ አድርጎ ያንን ትልቁን ነገር እንድናጣ ያደርገናል። በጣም ትልቁ ምሳሌያችን በአዲስ ኪዳን ቆርኔሌዎስ ነው። ቆርኔሌዎስ ድሆችን የሚረዳ ሰው ነው። በቤቱ ብዙዎችን ያስጠለለ ሰው ነው። በቀን 3 ጊዜ በእግዚአብሔር ፊት የሚጸልይ ሰው ነው። ማለት ይሄ ሰው የአይሁድን እምነትን ይዞ ተቀብሎ በሚችለው ሁሉ ጽድቅን የተራበ ሰው ሆኖ ታየዋለሽ። ግን የጎደለው የክርስቶስ ኢየሱስ የማዳኑ ወንጌል አልሰማም ይሄ ሰው። ስለዚህ መልአክ ተገለጠለት፣ መጽዋዕትህ አረጋለው፣ ይሄ ሁሉ ተደረገል። ግን የሚቀርህ ነገር ስላለ ያን ደግሞ እኔ መልአኩ ልሰብክህ አልችልም። ለሰው ልጆች ነው የሞተው። ስለዚህ የሞተለት ሲሞትለት በአይኑ ያየ ጴጥሮስ በፋቂው ስምዖን ቤት አለ። እሱን አስመጣውና ያንን እውነት ይነግራል። ጴጥሮስ መጣ፣ ያንን ወንጌል የምስራቹን ነገራቸው። አይሽ ይሄ ሰው ያን ሁሉ መልካም ነገር ቢያደርግም እውነተኛውን ሙሉ የሆኑን የማዳኑን ወንጌሉን ግን ገና አልተቀበለም። በጣም ለማህበረሰባችን ይህንን እንዲያስተውሉት፣ ይሄ እኮ በጣም ግልጽ የሆነ ነገር ነው። ሌሎቻችን ደግሞ ምን እናደርጋለን? አሁንም ሚዛኑን እንዲጠብቅ ብዬ ነው። እኔ በጌታ በኢየሱስ ክርስቶስ አምኛለሁ፣ በሞትና በትንሣኤው አምኛለሁ፣ ጽድቅን ተቀብያለሁ በቃ ይሉና ስለ ድሆች ግድ የላቸውም፣ ስለሚጎዱ ግድ የላቸውም፣ ስለ ተራቡ ግድ የላቸውም። ማለት መልካምን ሥራ በማድረግ ፍቅራቸውን የክርስቶስን ፍቅር በማሳየት ሰዎችን ወደ ብርሃን ያመጡ። አየሹ እንዴት ሚዛኑ ያለ እንደሆነ። እና ተመልከች እስቲ ችግረኞች፣ ለማኞች የት አካባቢ ነው ብዙ ጊዜ ያሉት? በየትኛው ቤተ እምነት ውስጥ ነው ያሉት? በይበልጥ እኛ የወንጌል እውነት ገብቶናል የወንጌል አማኞች ነን የሚሉ ጋር ደጆቻችን ላይ እነማን ናቸው ያሉት? የሉም። ምክንያቱም ለመልካም ሥራ የተዘረጋ ድሆችን፣ እናትና አባት የሌላቸው ልጆች ማገልገል እኮ አምልኮ ነው ተብሎ የተጻፈልን ሰዎች እኮ ነው።
ስለዚህ ሚዛኑ በዚያኛውም በኩል ያጋደለ ነው፣ በዚህኛውም በኩል ያጋደለ ነው። ትክክለኛ ሚዛኑን የጠበቀ ነገር አይደለም። ድኛለሁ አያስፈልገኝም ብለን እንቀናል። ሌሎቹ ደግሞ የምድነው በዚህ ነው እያልን እንተጋለን። እና ይሄ ነው አንዱ ሰይጣን ከአምላካችን ፈቃድ እንድንወጣ የሚያደርገን በዚህ ነው የሚለውን ይሄ በጣም ጥብቅ አድርገን መናገር አለብን። እውነት ነው። መቼስ የዳነ ሰው ድኛለሁ የሚል ሰው መዳኑን በእምነት ከስራ ጋር ነው እንዲገለጥ የተፈለገው። ድኛለሁ ካልኩኝ የዳነ ሰው ባህሪ የዳነ ሰው አኗኗር ሊኖረኝ ይገባልና እኔ እንደዳንኩ ሌሎች እንዲድኑ ደግሞ ሌሎች ተቸግረው የሚለብሱት አጥተው በብርድ እየተንቀጠቀጡ እኔ ለብሼ ሲታይ ምን ይባላል? አውልቄ ማልበስ አለብኝ። አውልቄ ለሌሎች መስጠት መቻል አለብኝ። የኔ ከሆነው ማካፈል መቻል አለብኝና እንደዚህ አይነት የሚቆረስ ማንነት ከሌለን ባላንስ አናደርገውም፣ እኩል አይመጣም። ንግግራችንና ኑሯችን አንድ አይነት ሊሆን ይገባል። ህዝባችን የሚረዳ ህዝብ ነው፣ በጣም የሚረዳ ህዝብ ነው። ችግረኞች አይቶ ማለፍ የማይችል ህዝብ ነው። ለብዙዎች የሚቆረስ ነው። ባለፈው በነበረው ችግር በመድራችን በነበረው ጦርነት ከእስልምናም ከኦርቶዶክስም ከወንጌላውያንም የሚቆረሱ ሰዎችን አይተናል። ይሄ እምነትን አይደለም የሚነካው፣ ማንነትን አይደለም፣ ግን ህይወትና አምልኮ አንድ አይነት እንዲሆን ትልቁ አምልኮ ድሆችን፣ ችግረኞችን፣ መበለቶችን እነዚህን መርዳት ነው ይላል። እነዚህን ነገሮች በማድረጋችን የዳንበትን ህይወትን የሚወደድ እንዲሆን ያደርገዋል። ለምንድን ነው እኔ የዳንኩት? በክርስቶስ ኢየሱስ በሰራልኝ ስራ ከሆነ ክርስቶስ አድርጊ ያለኝን ነገር በሙሉ ማድረግ መቻል አለብኝ። ካላደረኩ የራሴን ድኛለሁ ሌላው እንግዲህ ሲዳን ይዳን ብዬ የምተው ከሆነ ራስ ወዳድነት ነው። ይሄ እኔ ብቻ ማለት ነው። ተቆርሶ የሚሄድ ማንነት ያስፈልገናል። ለሌላው የሚተርፍ እጅ ያስፈልገናል። ለሌላው የሚያካፍል ማንነት ያስፈልገናል። እምነት ከስራ ተለይቶ አይቆጠርም። እምነት አይባልም። እምነትና ስራ አንድ ላይ ነው። ስለዚህ በክርስቶስ ኢየሱስ የምናደርገው ደህንነታችን፣ እምነታችን እንደነዚህ አይነት ስራዎችን ውጤታማ ሆነን እንድንሞላ በዚህ እምነት ሙሉ እምነት እንደውም የበለጠ ሰጪዎች እንድንሆን የበለጠ ሩሮዎች እንድንሆን ያደርገናል። እንደውም የበለጠ ለልጆቹ ለሚጠፉ ሁሉ ምናዝን እንሆናለን። እና ያ እውነት ነው ያልበራልን። በዚያኛው በኩል ደግሞ ያንን ብቻ በማድረግ ክርስቶስ ሞቶልሃል ኖ ልክ ሃይማኖቱን የሚቀይር ይመስለዋል። ኖ በዚህ መልካምነት በዚህ በጎ ሰው መሆንነት ይሄ ደግሞ የጌታ ብርሃን የመስቀሉ እውነት ቢገባው እንዴት ሙሉ ይሆናል? ቆርኔሌዎስ ሙሉ ይሆነለት። በትክክል እንግዲህ ምንድነው ሰዎች የዳኑ መልካም ስራ ይጠበቅባቸዋል። ድኛለሁ በክርስቶስ አምኜ በሞተልኝ ባዳነኝ ጌታ አምኛለሁ የሚሉ ሰዎች መልካም ስራ ይጠበቅባቸዋል። ይሄን መጨመር ይገባናል፣ እኔን ጨምሮ ማለት ነው። ደግሞ በመልካም ስራ ብቻ የሚተጉ ሰዎች የክርስቶስ ኢየሱስን አዳኝነት ቢጨምሩት ሙሉ ይሆናል ማለት ነው። መልካም ስራቸው ትክክል ነው። በዛ ላይ ግን ሊያድናቸው በመስቀል ላይ የሰራውን የክርስቶስ ኢየሱስን የሞቱን ኃይል ሊናገሩ፣ ሊቀበሉ፣ ሊያምኑ ይገባልና ይሄንን አንድ ላይ ቢያካሂዱት ቢያስሩት ሙሉ ይሆናል። በጣም ሌሎቻችን ደግሞ አንድ ምን ችግር አለብን? በጣም እሱ እኮ መልካም ሰው ነው፣ እሷ እኮ መልካም ሰው ናት። እኛ በምንሰጠው መስፈርት ያን ሰው መልካም እናረገውና የእውነት ወንጌል የማያስፈልገው ሰው እናረጋቸዋል። ምን ያላረገው ነው ዳ እንደዚህ የሚያርግ እንትን የሚያርግ እንዲህ የሚያርግ፣ ስለዚህ ይሄ ሰውማ በቃ ጸድቋል እንላለን። እንደውም አምናለሁ ከሚል ይበልጣል እየተባለ ሁሉ ይነገራል። በጣም እሱ ደግሞ በጣም አደገኛው ነገር ነው። እንደውም ጌታን አውቃለሁ ከሚሉ ሰዎች ይበልጣል። እሱ ውሸት አያውቅም። እነዚህ መልካም ነገሮች የግድ መልካም የሆነውን ኢየሱስን ለሚያምን ሰው ሁሉ መደረግ ያለበት ናቸው። አይሽ ምን ያህል ሚዛኑን እያሳተን እንደሆነ። በዚህ በኩል እናምናለን እያልን በውሸት እንታወቃለን፣ በሴሰኝነት እንታወቃለን፣ በምን ስለዚህ ከነሱ እሱ ይሻላል እንላለን። ሁለቱም ነው የሚሻለው፣ ጌታንም መያዝ መልካምም ሰው መሆን። እነዚህ ሁለቱ ነገሮች አንድ ላይ ካልሆኑ በስተቀር ዋጋ የለው።
ለዚህ እኮ ነው ጌታ ሆይ ትሉኛላችሁ አላቃችሁም። እንዲህ ነው የሆኑት። ስለዚህ ለምሳሌ ያ ሀብታም ሰው መጣ። ምንድነው ከትእዛዛት ሁሉ አንደኛ የምትበልጠዋ ምንድናት? ጌታ ኢየሱስ መለሰለት፣ በቃ እኔ ምንድነው መንግሥተ ሰማይ ለመውረስ ያለህን ሁሉ ሽጠህ ለድሆች ሰጥተህ ተከተለኝ። አዘነ ይላል። ልቡ አዝኖ ከልጅነቴ ጀምሮ ሕጉን የጠበቀ ሰው እዚህ ላይ ልክ እንደሱ ነው የምንሆነው። እውነት ነው። ይሄ ሚዛናዊ ነገር መሆን አለበት። እግዚአብሔር ይርዳን መቼስ እና በቤቱ ነኝ ጌታን አግኛለሁ እያልን እየዘለልን እያመለክን ግን ምንም አይነት መልካምነት ምንም አይነት የጌታ ጽድቅ በእኛ ላይ ማይታይ በዚሁ መጠን ደግሞ እኔ እንደዚህ ነኝ በቃይ ሁሉ አረጋለሁ እያልን ግን እውነት ሲመጣ ደግሞ አልፈልግም የምንል ይሄን ነው ዛሬ እንግዲህ የምንነጋገርበት። ሰይጣን እንዲቀልባቸው አንተ መልካም ሰው ነህ፣ አንተ ጥሩ ሰው ነህ፣ ደግሞ ምን ያደርግልሃል? እነዚህ ሰዎች ሃይማኖትን ሊያስለውጡ ነው ይለዋል። በቃ ሰዎች ደግሞ ይክቡታል። እንደሱ አይነት መልካምነት በቃ ከፊት ለፊት መንግሥተ ሰማይ የሚገባ ሰው ነው ብለው ሰው ያጸድቀዋል። ግን እንደሱ አይደለም። በክርስቶስ ኢየሱስ ሞትና ትንሣኤ በማመን ይሄንን እውነት እንዳንረዳ መልካምነትን እያሳየ ብዙዎቹን ከእግዚአብሔር ልጅነት አስወጥቷቸው ከመዳን እውነት አስወጥቷቸዋል። እውነት ነው። እንግዲህ መልካም በማድረግ መጽደቅ ቢቻል ኖሮ ጌታ ኢየሱስ ወደ ምድር መጥቶ ለምን ይህን ሁሉ ዋጋ ከፈለልን ብለን ልናስብ ይገባል። መልካም እያደረኩ ለድሆች መስጠት፣ ለድሆች መርዳት፣ የተቸገሩትን አይቼ ማላልፍ ሰው ከሆንኩኝ ኢየሱስ ክርስቶስ መጥቶ የከፈለው ዋጋ ታዲያ ምን አስፈለገ? ይሄ ሁሉ ነገር ልናገናዘበው ይገባናል። ኢየሱስ መጥቶ የከፈለው ሁላችን እንድንድን ነው፣ ኃጢአተኞች ስለሆነን። መልካም ስራችን የሚያድነን ከሆነ ከኛ በላይ ብዙ መልካም ያደረጉ ሰዎች አሉ፣ ግን ደግሞ ወደዚህ እውነት አልገቡም። ዛሬ ይሄን እውነት እንዲረዱ ነው ወገኖቻችን የምንፈልገው። መልካም በማድረግ ትክክል ነው፣ የእግዚአብሔር ቃል ይደግፋል፣ ግን ደግሞ ወደ ደህንነት ስለማያመጣ መዳን የሚገኘው ክርስቶስ ኢየሱስን በማመን ስለሆነ ክርስቶስ ኢየሱስን ያመነ ሰው ደግሞ መልካም በማድረግ አንድ ላይ አድርጎ ይህንን ጽድቅ ሊፈጽመው ይገባል። አሜን። አሁን እንደነገርሽን መልካም ስራ ብቻ ቢያጸድቅ ኖሮ ጌታ ኢየሱስ መምጣት ባላስፈለገው ነበር። እውነት ነው። ነገር ግን ጌታ ኢየሱስ ወደዚህ ምድር መጥቶ እንደመጣ ልክ አገልግሎቱን ሲጀምር በመስቀል ሞቶ ብቻ ወደ ሰማይ ማድረግ ይገባው ነበር። ግን ምን አረገ? 3 ዓመት ተኩል ሲመላለስ በምድር ላይ እነዚህን ሁሉ አሁን ያነሳናቸው መልካም ነገሮችን አደረገ። ድሆችን፣ የማይነኩ ለምጻሞችን እየነካ አይደለም? እውነት ነው። የሞቱትንና ላዛርን እያስነሳ ቤታቸው የማይገባባቸውን እነ ዘኪዮስ ቤት እየገባ እነ ለምጻሙ ስምዖን ቤት እየገባ ማለት በቃ ሰው የሚገፋቸውን ሰው የማይቀበላቸውን እየተቀበለ ያቀረበ መልካም ያደርግ ነበር። ሴት የምትባል ማንም ሊነካት የእሷ አይነካችው ልብስ እሷ ሄደችበት የሚባለውን እሷ እንድትፈወስ ማለት መልካምነትን በተግባር አሳይቶ ሕጉን በተግባር ፈጽሞ ነው ከዚያ በኋላ የኃጢአታችንን ዕዳ ከፍሎ ይሄዳል። እሱ በመስቀል ብቻ አይደለም እኮ የተቆረሰልን፣ በሕይወቱ ተቆርሷል። በምድር በነበረው ጊዜ ለሁሉም ይሆን ነገር አድርጓል። መፈወስ የተገባቸውን ሁሉ ፈውሷል። መዳን የተገባቸውን ሁሉ አድኗል እና ያጡትን ሁሉ ሰጥቷል። የተቸገሩትን ረድቷል። በሁሉ ነገር ጌታ ኢየሱስ ምሳሌያችን ነው። ተቆርሶልናል። በቃ እንግዲህ የኛ ደግሞ ትልቁ ነገር መዳናችንን ብቻ ያዝን፣ ሌላውን እርግፍ አድርገን ትተናል። ስለዚህ በእውነት ገንዘባችን አይቆረስም፣ ጊዜያችን አይቆረስም፣ በቃ ሐሳባችን ለሰዎች አይቆረስም እና እግዚአብሔር በዚህ እንደው ቀጥለን ብንዘምረው ደስ በሚለኝ በዚህ ዝማሬ የኛን ህይወት በጣም እግዚአብሔር ቻሌንጅ አድርጎናል። የሚቆረስ ህይወት አለን ወይ? ጊዜያችን ይቆረሳል ወይ? ገንዘባችን ይቆረሳል ወይ? ልባችን ይቆረሳል ወይ? የጸሎት ጊዜ እግዚአብሔር ሌሊት መጥቶ ቢቀሰቅሰን በቃ እኔ ሞቆኛል በቃ ተነስቼ መጸለይ አልፈልግም ብለን እናረጋለን ወይ? ስለዚህ ይሄ በጣም አስፈላጊ ነገር ነው። በይበልጥ ወንጌል ገብቶኛል፣ ጌታን አግኝቻለሁ፣ በቃ አያስፈልገኝም፣ በጸጋው ድኛለሁ የምንል ሰዎች እንድናስተውል ያስፈልጋል እና
መልእክቱ ትንሽ ረዘም ያለ ቢሆንም ብዙ ነገሮችን የሚዳስስ ስለሆነ ይሄንን ዝማሬ በዚህ መንፈስ ሆነን ብናስተላልፈው ደስ ይለኛል። እውነት ነው። የሚቆረስ ለሌላው የሚሰጥ ለሌላው የሚያካፍል ማንነት ሊኖረን ስለሚገባ ይሄን ልንማር ይገባናል። የጣልነውም ነገር ነው፣ አተነው አይደለም። ከኔ ተማሩ የተባልነው አንዱ ትልቅ ትምህርት ነው። ጌታ ኢየሱስ ከኔ ተማሩ ስላለን እየተማርን የምንዘምረው የምንኖረው መሆን መቻል አለበት። የምንናገረው የምናደርገው መሆን መቻል አለበትና እግዚአብሔር ይርዳን የሚቆረስ ማንነት እንዲኖር። በተለይ የወንጌል አማኞች ይሄንን አስተውለው እንዲሰሙን አሜን እላለሁ። እንግዲህ ውድ የዝግጅታችን ተከታታዮች የጀመርንላችሁ ሐሳብ አላለቀም፣ ግን በዚህ ዝማሬ ትክክለኛው መልእክት እንድታገኙት ስለምንፈልግ በእውነት ዝማሬውን አብራችሁን እየዘመራችሁ ወደ ውስጣችሁ መልእክቱን እንድታስገቡት እናበረታታችኋለን። አሁን ወደ ዝማሬው ለገንዘብ መንሰብሰብ ለማን ማጣት ምክንያት ሆኖ ይሆን? የኔ ለገንዘብ መንሰብሰብ ለማን ማጣት ምክንያት ሆኖ ይሆን? ባንተ ለገንዘብ መንሰብሰብ ለማን ማጣት ምክንያት ሆነ ይሆን? ባንቺ ለገንዘብ መንሰብሰብ ለማን ማጣት ምክንያት ሆነሽ ይሆን? የራሴን ምቾት ሳስቀድም ለማን ማጣት ምክንያት ሆኜ ይሆን? የራሴን ምቾት ሳስቀድም ለማን ማጣት ምክንያት ሆኜ ይሆን? ያንተ ምቾት ስታስቀድም ለማን ማጣት ምክንያት ሆነ ይሆን? ያንቺ ምቾት ማስቀደምሽ ለማን ማጣት ምክንያት ሆነሽ ይሆን? ጊዜን ባለመስጠቴ ለማን መጥፋት ምክንያት ሆኜ ይሆን? ጊዜን ባለመስጠቴ ለማን መጥፋት ምክንያት ሆኜ ይሆን? ጊዜን ባለመስጠቴ ለማን መጥፋት ምክንያት ሆነ ይሆን? ጊዜሽን ባለመስጠትሽ ለማን መጥፋት ምክንያት ሆነሽ ይሆን? በኔ እንቅልፍ መውደድ ምክንያት ለማን ሳልጸልይ ቀርቼ ይሆን? በኔ እንቅልፍ መውደድ ምክንያት ለማን ሳልጸልይ ቀርቼ ይሆን? ባንተ እንቅልፍ መውደድ ምክንያት ለማን ሳትጸልይ ቀርተህ ይሆን? ባንቺ እንቅልፍ መውደድ ምክንያት ለማን ሳትጸልይ ቀርተሽ ይሆን? ቢቆረስ ሕይወት የሚትረፈረፍ ለሌላ አድርገኝ ጌታ ለሰው ልጅ መፍትሄው በላ። የሚቆረስ ሕይወት የሚትረፈረፍ ለሌላ አድርገኝ ጌታ ለሰው ልጅ መፍትሄው በላ። ዘልቆ ገባ ጉሮሮዬ ረሃብ ያጠወለቀው ሰው በስቶ ላይኔ ምን ብጨክን ምን ብከፋ እስከ
ከበላው ይበቃል ሰርዶ ይብቀል እንዳለችው ያችን እንስሳ ነው ተመሳሰልኩኔም ሰው አልነበርኩ ሊናዬ እንዴት ረሳ ለኔ ያልኩኝ ስስገበገብ የማንን ነፍስ ጩኸት ንቄ ይሆን የራሴን ምቾት ሳስቀድም ለማን ማጣት ምክንያት ሆኜ ይሆን ያንተ ምቾት ስታስቀድም ለማን ማጣት ምክንያት ሆነ ይሆን ያንቺ ምቾት አስቀድመሽ ለማን ማጣት ምክንያት ሆነሽ ይሆን ቢቆረስ ሕይወት የሚትረፈረፍ ለሌላ አድርገኝ ጌታ ለሰው ልጅ መፍትሄው መላ የማውቀው የሚያውቀኝ ሰው ቅርቤ ላለ አጠገቤ ካልሰጠው ሰዓት ጊዜ ተስገብግቤ የሚያወራው ሰው ሲያጣ የውስጡ ሰቆቃውን ነፍሱን አጠፋት በድንገት ገድሎ ራሱ አሁን ባዝን ብጮህለት ቆጭና ብገነገን እያልኩ ብሰጠው ጊዜ ለግማሽ ቀን አልመልሳት ነፍሱን ዛሬ ግን ከስተት ይማራለሁ እንግዲህ ለሌላው መፍትሄ ሆናለሁ ጊዜን ባለመስጠቴ ለማን መጥፋት ምክንያት ሆኜ ይሆን ጊዜን ባለመስጠቴ ለማን መጥፋት ምክንያት ሆኜ ይሆን ጊዜህን ባለመስጠት ለማን መጥፋት ምክንያት ሆነ ይሆን ጊዜሽን ባለመስጠትሽ ለማን መጥፋት ምክንያት ሆነሽ ይሆን የሚቆረስ ሕይወት የሚትረፈረፍ ለሌላ አድርገኝ ጌታ ለሰው ልጅ መፍትሄው መላ አፍላ እንቅልፌ ድንገት አልቆ እኩለ ሌሊት ስነቃ መንፈሴም ተነስተ ጸልይ ብሎኝ ንቃ እኔ ግን ከሞቀው አልጋዬ ላይ መነሳቱ ተሳነኝ ለመንፈስ ቅዱስ መታዘዝ አዳገተኝ ይሄን እርዳታን ፈልጎ የሚጮህ ሰው ወደ አምላኩ እሱን እንድረዳው በጸሎት ከጎኑ ብቀሰቅስ እኔ ገና ልነሳም ብዬ ተኛሁኝ ባለመጸለይ አምላኬን አሳዘንኩ በኔ እንቅልፍ መውደድ ምክንያት ለማን ሳልጸልይ ቀርቼ ይሆን በኔ እንቅልፍ መውደድ ምክንያት ለማን ሳልጸልይ ቀርቼ ይሆን አንተ እንቅልፍ መውደድ ምክንያት ለማን ሳትጸልይ ቀርተህ ይሆን ባንቺ እንቅልፍ መውደድ ምክንያት ለማን ሳትጸልይ ቀርተሽ ይሆን የሚቆረስ ሕይወት የሚትረፈረፍ ለሌላ አድርገኝ ጌታ ለሰው ልጅ መፍትሄ መላ እኔ እስካልተነካው ድረስ
ወይም ዘሬስ ካልተነካ ለሌላው ግድ የለኝም ክፉ ነኝ ለካ ግን ፍትህ የተጣሰ ግፍ ሲበዛ እያየሁኝ ለሌሎች ለመሟገት አቅም አጣሁ ወላጅ ለሌላቸው ጥላ የሚሟገት ለመበለት ጠፋ ስለ ሌሎች ራሱን የሚሰጥ በሌላው ያሳበብኩኝ የራሴን ጥፋት ደብቄ የሚሟገትለት ጠፋ ለትውልዴ ለተገፉት ስላልጮኩኝ ስንቱን ተተኪ ትውልድ አጣሁ ለተገፉት ስላልጮኩኝ ስንቱን ተተኪ ትውልድ አጣሁ ስለማንጮህ ለተገፋው ስንቱን ተተኪ ትውልድ አጣሁ ስለማንጮህ ለተገፋው ስንቱን ተተኪ ትውልድ አጣሁ የሚቆረስ ሕይወት የሚትረፈረፍ ለሌላው አድርገኝ ጌታ ለሰው ልጅ መፍትሄ መላ ውጩን አይቼ አካል አለባበስ ንግግሩ ሳልረዳው ቀረው ሳላይ የውስጥ ልቡ በሐሜት ከንቱ አሉባልታ ተነድቼ በሰው ወሬ ልቄው ሄድኩኝ ጥዬው እንዲበላ ባውሬ ግን በቅንነት ውስጥ ሆኜ ችግሮቹ ብረዳለት ምናልባት ተርፈው ነበር ከውድቀት ጠንካራው ልቤ ጨክኖ በትዕግስት ማለፍ ሲያቅተኝ በየዋህነት መንፈስ ማቅናት ተሳነኝ በቅንነት ሳልረዳ ለማን መውደቅ ምክንያት ሆኜ ሰዎችን ባለመረዳት ምን አይነት ውድቀት ውስጥ ገብተው ይሆን በቅንነት ሳትረዳው ለማን መውደቅ ምክንያት ሆነ ይሆን በቅንነት ሳትረጂው ለማን መውደቅ ምክንያት ሆነ ይሆን የሚቆረስ ሕይወት የሚትረፈረፍ ለሌላው አድርገኝ ጌታ ለሰው ልጅ መፍትሄው መላ መክሬው ለብዙ ቀናት አልመለስ ያለኝን ሰው ትቼው ሄድኩኝ መከራው እንዲመልሰው ለካ መከራ ጨካኝ ነው በዚያው ወስዶ ትቶት ቀረ ምነው ችላ ባላልኩት ይሻል ነበረ ለካ የኔው ጉዳይ ነበር የራሱ ጉዳይ ያልኩት ሰው መስቀሉ ስር በጸሎት ልሸከመው ቅርቤ ሆነው ችላ ያልኳቸው ያልተጠነቀቅኩላቸው ምን ውስጥ ገብተው ይሆን ዛሬ ያጣኋቸው የራሱ ጉዳይ ያልኩት ሰው ምን አይነት ውድቀት ውስጥ ገብቶ ይሆን በኔ ችላ ማለት ምክንያት የማን ነፍስ በከንቱ ጠፍቶ ይሆን የራሱ ጉዳይ ያልከው ሰው ምን አይነት ውድቀት ውስጥ ገብቶ ይሆን የራሷ ጉዳይ ያልሻት ሴት ምን አይነት ውድቀት ውስጥ ገብታ ይሆን የሚቆረስ ሕይወት
የሚትረፈረፍ ለሌላ አድርገኝ ጌታ ለሰው ልጅ መፍትሄ ሆና አብትን በቅማች ለራሴ ልሰበስብ አትራክብ ስለ ነገው ዘመኔ ፍጹም አላውቅም በምድር ያከማቸውትን እዚሁ ትቼው ሄዳለሁኝ ታዲያ ስለ አምላኬ መንግሥት ምን ሰራሁኝ ግን ለወንጌል ሥራ ብዬ ብሬን ብዘራው ብለግስ ብዙዎችን ከጨለማው ስልጣን ባስመልስ ሲያገለግል የአምላኬን ቤት እንኳን ሕይወት የገንዘቤ የሰዎች መዳን ይሆን ነበር ጥጋቤ ብለግስ ለአምላኬ ሥራ ምን ያህል ሰው እኔ ድኖ ይሆን ብለግስ ለአምላኬ ሥራ ምን ያህል ሰው እኔ ድኖ ይሆን ብትለግስ ለአምላክ ሥራ ምን ያህል ሰው እኔ ድኖ ይሆን ብትለግስ ስለ ወንጌል ምን ያህል ሰው እኔ ድኖ ይሆን የሚቆረስ ሕይወት የሚትረፈረፍ ለሌላ አድርገኝ ጌታ ለሰው ልጅ መፍትሄ ሆና የሚቆረስ ሕይወት የሚትረፈረፍ ለሌላ አድርገኝ ጌታ ለሰው ልጅ መፍትሄ ሆና ስለነበረን የዝማሬ ጊዜ እግዚአብሔርን እናመሰግናለን። መቼስ በጣም ረጅም ዝማሬ ነው፣ ግን በመዝሙር ውስጥ ሁሉንም መልእክት እንዳገኛችሁት ተስፋ እናደርጋለን። እንግዲህ ይሄ መዝሙር ለኛም በራሳችን ይሄ ለሰው ብለን የዘመርነው አይደለም፣ ለራሳችን እውነት ነው ብለን የዘመርነው ነው። ብዙ ነገሮች የተፈተኑባቸው አመታት አልፈናል። ይሄ ዝማሬ ስንቀበል የኮቪድ ህመም በዓለም ዙሪያ ሁሉ በተሰራጨበት ጊዜ ነበር። ሰውን ለሰው መርዳት የማይቻልበት ጊዜ ውስጥ ገባን። ብዙ ጊዜ እየነበረን ብዙ ገንዘብ እየነበረን ብዙ ነገር ማድረግ የምንችልባቸው ጊዜዎች ሁሉ ከእጃችን ወጡ እና ሰዎችን ሳንጠይቃቸው ሆስፒታል ውስጥ እያሉ ህይወታቸው አለፈ። ሰዎችን አይዟችሁ ሳንላቸው ነገሮች ሁሉ ተቆራረጡና ይሄ በጣም ትልቅ መልእክት ነበር ይሄ መዝሙር ሲመጣና እንግዲህ በተነሳንበት ዋና ርዕሳችን ሰይጣን ሰዎችን ከአምላካቸው መንገድ እንዴት ነው የምትለየው ቢባል የሚሰጠው አንዱ ምላሽ ምንድነው? መልካም ሰዎች እንደሆኑ በቃ የሚያደርጉትን ልግስና የሚያደርጉትን ነገር ያስቆጠርኩ የጌታ ኢየሱስ ክርስቶስን የማዳኑን ወንጌል እንዳይሰሙ አረጋቸው። አንተ በቂ ነህ፣ መልካም ሰው ነህ እያልኩ የሚለውን አነሳን። በዚህኛው በኩል ደግሞ እኔ ድኛለሁ ቢሉና ደግሞ መልካምን ነገር እንዳያደርጉ ደግሞ አሳውራለሁ ነውና በዚህ በሁለቱ ነገር ላይ ሚዛኑን እንድንጠብቅ ነው መልእክታችን። ልክ ነው። አለኝ ገንዘብ አለኝ የምንል ሰዎች፣ አማኝ ነኝ ድኛለሁ ምንል ሰዎች ለሌሎች የሚቆረስ ነገር ሊኖረን እንደሚገባ በዝማሬው ብዙ ተናግረናል፣ ዘምረናል። ነገር ግን ሁለቱ አንድ ላይ መሄድ መቻል አለበት። ያመነ ሰው ለሌላው የሚቆረስ ነው። አድኛለሁ አዳኙን ተቀብያለሁ የሚል ሰው ለሌላው የሚካፈል ማንነት ያለው ነው። በቂ ማንነት አለኝ የሚል ሰውም ደግሞ በስራዬ ጥሩ ሰው ነኝ ብዙ ችግረኞችን ረዳለሁ የሚልም ሰው
መርዳቱ በጣም ትክክል ሆኖ ደግሞ የማዳንን እውነት ያልተቀበለ ሰው ሊቀበለው ስለሚገባ እነዚህ ሁለቱ ባላንስ መሆን መቻል አለባቸውና እንግዲህ ይሄንን እውነት እግዚአብሔር ያብራልን። እንደዚህ ብርሃኑ ካልበራልን አይገባንም። ምናደርገው ልክ እንደሆነን ያሳምነናል። በዛ ዝም ብለን እንሮጣለንና ይሄ ትልቁ የዲያብሎስ መንገዱ ስለሆነ ልንጠነቀቅ ያስፈልጋል። እንግዲህ ለሁለቱም ጥሪዎችን ብናደርግ ደስ ይለናል ያስፈልጋል። የጌታን የኢየሱስ ክርስቶስን የማዳኑን ወንጌል እስካሁን ድረስ የሚገፉ በቃ እምነት የሚለውጡ ወደ ሌላ ነገር የሚገቡ የሚመስላቸው በዚሁ በትጋታቸው በመልካምነታቸው ብቻ ይዘው ያንን ለመቀጠል የሚፈልጉ ሰዎች እውነቱ ይብራላችሁ፣ ሙሉ ይሆናል። ይሄ ጎደሎ የሆነው ነገር ልክ ለቆርኔሌዎስ የጎደለውን ጴጥሮስ መጥቶ እንደሰበከለት ይስበክልህ አለበለዛ ሙሉ አይሆንም እንዳለው መልአኩ ዛሬም መልአክ ቢገለጥላቸው ለነዚህ መልካም ሰዎች ከዚህ የተለየ ነገር አይላቸውም። እንግዲህ ለቆርኔሌዎስ ቤተሰብ መልአክ ተገለጠ፣ ከዚህ በላይ ምን ትፈልጊያለሽ? ግን መልአኩ የጎደለ ነገር ስላለ ነው። ዛሬም ይሄን መልእክት የምናስተላልፈው ለዛ ነውና መጀመሪያ አስቀድመን ይሄን መልእክት ብናስተላልፍ በዚህ መልእክት ዙሪያ ብንጸልይ እውነት ሁለተኛው መልእክታችን ደግሞ ጌታን አግኝቻለሁ፣ ጌታን አውቃለሁ፣ በጸጋው ድኛለሁ፣ የመንግስተ ሰማይ ወራሽ ሆኛለሁ፣ የእግዚአብሔር ልጅ ነኝ ምናምን እያልን የምንናገር ግን መልካም ነገር መልካም ሥራ በእጃችን የማይገለጥ በመልካምነታችን በፍቅራችን ወደ ክርስቶስ ሰዎችን መሳብ ያልቻልን እንደውም በብዙ መጥፎ ነገሮቻችን እየታወቀን ያለን በእግዚአብሔር ፊት ንስሐ እንድንገባ ሁለቱም የንስሐ ጥሪ የሚያስፈልጋቸው ስለሆነ በየተራይን እንድናደርግ ያስፈልጋል። አስቀድመን የመጀመሪያውን ቅድሚያ ሊሰጠው የሚገባውን በክርስቶስ ኢየሱስ የመዳን እንደዚሁም ይህንን የእውነት የምስራች ወንጌል ላልተቀበሉ ይህንን ጥሪ እናደርጋለን። ውድ የዝግጅታችን ተከታታዮች በእውነት ይህ ዛሬ የምታደምጡት ነገር ከመቼውም ጊዜ በላይ ጆሮአችሁን ከፍታችሁ ልባችሁንም ከፍታችሁ እንድትሰሙን እንድታደምጡን በእውነት በእግዚአብሔር ፍቅር እንጋብዛችኋለን። ብዙ መልካም ሰዎች አላችሁ። ምናልባት በአጋጣሚ ለኛ አጋጣሚ በሚመስል ነገር ግን የእግዚአብሔር ፈቃድ በሆነበት ሁኔታ ውስጥ ዛሬ በድንገት ይህንን ቻናል ከፍታችሁ እየሰማችሁን ነው። እስካሁን ለረጅም ሰዓታት ተናግረናል። እዚህኛው ላይ ከፍታችሁ የምትሰሙም ልትኖሩ ትችላላችሁ። ብዙ መልካም ነገር እያረጋችሁ ነው። ለአንደበታችሁ የምትጠነቀቁ፣ ለምታደርጉት ነገር መልካም የሆናችሁ፣ በመልካምነት የምትታወቁ፣ በመስጠት በማገልገል ዝቅ በማለት በባህሪ በብዙ ነገር የምትታወቁ አንድ የጎደላችሁን ነገር በመጽሐፍ ቅዱስ ውስጥ ቆርኔሌዎስ ለሚባል ሰው ይሄ ጎልሏል እንደተባለኛ እንነግራችኋለን። ይሄ መልካምነታችሁ በጣም ግሩም ነገር ነው። ነገር ግን የክርስቶስ አዳኝነት በመስቀል ላይ ነፍሱን ስለናንተ የሰጠውን ጌታ ወደ ሕይወታችሁ ልታስገቡት ያስፈልጋችኋል። ያኔ ያ መልካምነታችሁ በብዙ አክሊል በብዙ መክሊት በብዙ ሽልማት የታጀበ ይሆናል። አለበለዛ በምድር ብቻ ስማችሁ ተጠርቶ በመልካምነታችሁ ሐውልት ተቆሞላችሁ ነገር ግን ነፍሳችሁ ልትድንበት የሚገባትን መንገድ እውነት ሕይወት እኔ ነኝ ያለውን ጌታ ወደ ውስጣችሁ እንድትቀበሉት እንድታስገቡት ዛሬ ይህን ጥሪ እናደርግላችኋለን። ምናልባት ይህንን ውሳኔ ዛሬ መወሰን እፈልጋለሁ የምትሉ ብትኖሩ ይህንን ጸሎት ከኔ በኋላ እንድትጸልዩ እጋብዛችኋለሁ። እንጸልይ። እግዚአብሔር ሆይ ይህንን እውነት ስለሰማው አመሰግንሃለሁ። ጌታ ሆይ የሕይወቴ አዳኝ የነፍሴ ቤዛ እንደሆንክ ዛሬ አምናለሁ። ስለ ኃጢአቴ ስለሞትክልኝ በሞትህም ደግሞ ከዘላለም ሞት ስላዳንከኝ አመሰግንሃለሁ። ደምህን ስለኔ በመስቀል ላይ ስላፈሰስክልኝ አመሰግንሃለሁ። ዛሬ ይሄ እውነት ገብቶኛል። ጌታ ሆይ ኃጢአቴን ሁሉ ይቅር በል። ልጅህ አድርገኝ። ከዛሬ ጀምሮ ፈቃዴን ሐሳቤን ሁለንተናዬን ላንተ አስገዛለሁ። ተቀበለኝ። ልጅህ አድርገኝ። የመንግሥትህ ወራሽ ልሁን። በኢየሱስ ስም አሜን።
ውድ የዝግጅታችን ተከታታዮች ጌታን አውቀዋለሁ፣ የግል አዳኜ አድርጌዋለሁ፣ በመስቀል ላይ የሰራልኝ ሥራ ተረድቻለሁ የምንል ነገር ግን በሕይወታችን የሚቆረስ ማንነት የሌለን ለችግረኞች የማንለቀቅ እጃችን የማይዘረጋ ከራሳችን የሚያልፍ ነገር የሌለን ሰዎች በዚህ እግዚአብሔርን ስለበደልን ይቅርታ ልንጠይቅና ንስሐ ልንገባ ስለሚያስፈልግ በንስሐ አብራችሁን ጸልዩ። እግዚአብሔር አባት ሆይ በዚህ ሰዓት በልጅ በክርስቶስ ኢየሱስ የተሰራልንን ሥራ እያወቅን እያመንን ተቀብለንም ነገር ግን በስራችን አንተን ያልገለጥን እናምናሃለን እያልን ለችግረኞች የማንዘረጋ ከራሳችን የሚያልፍ ነገር የሌለን ብዙ ሰተህን ጥቂትም እንኳን መስጠት ያቃተን በጣም በብዙ ወደለናልና ምሕረትና ይቅርታህ እንዲያገኘን እንጠይቀሃለን። እግዚአብሔር ሆይ ሌሎች ሲቆረሱ እንኳን እኛ ለመቆረስ ቀርቶ በጣም ሰልፊሽ የሆንበት ብዙ ማንነት ስላለን ምሕረትና ይቅርታ እንዲበዛልን ይሄን ማንነታችንን ከሕይወታችን ላይ ገፈህ እንድትጠልልን ሚተርፍ ማንነት እንዲኖረን በወሬ ሳይሆን በሕይወት እንድንገኝ ተግባራዊ ማንነት ውስጥ እንድንገባ ላጠፋነው እስካሁን ድረስ ላበላሸነው ሁሉ ምሕረትና ይቅርታ እንዲበዛልን እንጠይቀሃለን። አንተን ባላሳየንበት ለሌሎች ባልተረፍንበት የትኛውም ስንፍናችን በደልና ኃጢአት ሆኖ የተቆጠረብንን ስንፍና በምሕረትና በይቅርታ በክርስቶስ ኢየሱስ ደም ከኃጢአታችን ሁሉ እንድታጥበን እንጠይቀሃለን። እግዚአብሔር ከዚህ በኋላ ግን በሚቆረስ ለሌሎች በሚተርፍ ማንነት ግንዛቤ ዕውቀትና ማስተዋል ውስጥ እንድንኖር በዚህ እንድትረዳን አንተን እንድንመስልህ አንተን እንድንገልጥህ በድካማችን የምትራራልን ጌታ ስለሆንክ እንድትራራልን ከዚህ በኋላ የእውነትን ቃል ከሰማ በኋላ መሳሳትን ተው እንደሚል ቃልህ እግዚአብሔር ሆይ እንዳንሳሳት ከዚህ በኋላ ለሌሎች የሚተርፍ ነገር እንዲገኝብን ችግረኞችን እንድናዝንላቸው ሚተርፍ ነገር እንድናቀብላቸው እንድንሰጣቸው በዚህ ማንነት እንድንቀየር ልባችንንም ሐሳባችንንም ክርስቶስን በሚመስል አእምሮ እንድትሞላ እንድትባርከን እንጠይቀሃለን። ይህን ጊዜ ደግሞ እንዲሁ አልተናገርከንም፣ የጎደለንን እንዲሁ አላሳየህንም። መቀየር ስላለብን እንድንቀየር ፈልገ ስለሆነ የሚቀየር ልብ ስጠን። አስተሳሰባችንን ፈውሰ ቀይረህ የሚጠቅም አእምሮ አድርግልን። ከየትኛውም ሳናስተውል ጠላት ትሪክ ከሚያደርገን ዲያብሎስ ከመዳን እውነት ሊያወጣን ከሚፈልግ ድናችኋል ያላችሁን ይዛችሁ ቁጭ በሉ እያለም የሚያታልለን ብንኖር እግዚአብሔር የሚቆረስ ነገር ከኛ እንዲወጣ ትፈልጋለህና በዚህ ለሌሎች የሚካፈል ለሌሎች የሚለግስ ማንነት እንዲበዛልን በጸጋህ እርዳን እያል እንለምናሃለን። በጌታ በኢየሱስ ክርስቶስ ስም አሜን አሜን። እንግዲህ ውድ የዝግጅታችን ተከታታዮች እስካሁን ስለነበረን ጊዜ እግዚአብሔርን እጅግ አድርገን እናመሰግነዋለን። ዛሬ ወደ እናንተ ያስተላለፍነው መልእክት እንደምትረዱት እግዚአብሔርን በዚህ ቃል ብዙ እንደሚናገራችሁ ተስፋ እናደርጋለን። ይህ ሐሳብ አላለቀም። በሚቀጥለው ሳምንት እንደ ጌታ ፈቃድ ይዘንላችሁ እንመጣለን። እስከዚያው መልካም ሳምንት። ጌታ ከሁላችንም ጋር ይሁን። ደህና ቆዩ። I'm a